በመቶ ሺዎች የሚቆጠሩ ናይጄሪያንን ያስለቀሰው የ500 ሚሊዮን ዶላር ማጭበርበር ነው። በሐምሌ ወር 2024 ላይ ናይጄሪያ ውስጥ የበርካታ ናይጄሪያውያን ህልማቸውን እውን የሚያደርግ አንድ ድርጅት ብቅ አለ። $1000 ኢንቨስት ያደረጉ ሰዎች በአንድ ወር ውስጥ ሌላ $1000 መስራት ጀመሩ። ጭራሽ በስራቸው ተጨማሪ ሰዎችን ማስገባት የቻሉ ሰዎች በየወሩ በ10 ሺዎች የሚቆጠር ዶላር አካውንታቸው ላይ መጠራቀም ጀመረ። ገንዘባቸውን ማውጣት የፈለጉ ሰዎችም ለአካውንት ማረጋገጫ ከ100 እስከ $200 ብቻ እየከፈሉ ትርፋቸውን ማውጣት ቻሉ። በእርግጥ በየወሩ ገንዘብ እጥፍ እየሆነ ከመሄዱ አንጻር ገንዘብ ለማውጣት የሚጣደብ ብዙ ሰው አልነበረም። ገንዘብ ለማውጣት የቻሉ ሰዎች ግን ለወዳጅ ዘመድ እየደወሉ በዚህ እድል ተጠቀሙበት፣ ይኸው እኔም አግኝቼበታለሁ፣ አውጥቻለሁ እያሉ የአካውንታቸውን ስክሪንሻት ማሰራጨት ያዙ። ባገኙት ድንገተኛ ገንዘብ ደስተኛ የሆኑ ሰዎች ዶላርና አካውንታቸውን እያሳዩ በርካታ ናይጄሪያውያን፣ የተወሰኑ ኬንያውያንና ሌሎች ፎሞ ወይም ፊር ኦፍ ሚሲንግ አውት ውስጥ ገቡ። የቻለው ቁጠባውን፣ ያልቻለ እየተበደረ፣ አንዳንዱም ንብረቱን እየሸጠ የሲቢኤክስ ኤክስቼንጅ አባል መሆን ጀመረ። በእርግጥም እንደተባለው የበርካቶች አካውንት እያደገ ነው። ወደ 300 ሺህ የሚገመቱ ናይጄሪያውያን ህይወታቸውን ለአንዴና ለመጨረሻ ጊዜ እንደሚቀይር አምነው እየተሳተፉበት ነው። በአፕሪል 9 2025 ገንዘባቸውን ለማውጣት ጥያቄ ያቀረቡ በርካታ ሰዎች ለማውጣት እንደተቸገሩ ወሬው በሶሻል ሚዲያ መዛመት ጀመረ። ሲቢኤክስ ኤክስቼንጅ የአካውንት ጠለፋ እንዳጋጠመውና በቁጥጥር ስር መዋልን ገልጾ ገንዘብ ለማውጣት የሚፈልጉ ተጠቃሚዎች አካውንታቸው የራሳቸው መሆኑን ለማረጋገጫ $100 እየከፈሉ የወጪ ጥያቄዎችን ማቅረብ እንደሚችሉ ገለጸ። በጠለፋ ዜናው የተደናገጡ ደንበኞች የተጠየቁትን ከ100 እስከ $200 ገንዘብ እያስገቡ ያላቸውን በመቶ ሺዎች የሚቆጠሩ ዶላር ወጪ ለማድረግ ጥያቄ ማቅረባቸውን ቀጠሉ። ነገር ግን አካውንታቸው ቁጥር ብቻ ነበር። መጀመሪያ በኢንቨስትመንት ቀጥሎ ደግሞ በአካውንት ማረጋገጫ ስም ያስገቡት ዶላር የማይጨበጥ ጉም ሆነ። ከአፕሪል 14 2025 ጀምሮ የሲቢኤክስ ዌብሳይት ጭራሽ ምላሽ መስጠት አቆመ። የሶሻል ሚዲያ አካውንቶቻቸውም ከጥቅም ውጭ ሆኑ። በአጠቃላይ ወደ $500 ሚሊዮን የሚገመት ገንዘብ የፖንዚ ሲክም ሰለባ ሆኖ ተጠናቀቀ። እያንዳንዱ ተጠቃሚ ገቢ የሚያደርጉትን ገንዘብ በትሮን ኔትወርኩ በኩል እየታጠበ ይሸሽ እንደነበር ታወቀ። መጭበርበራቸው የተገለጠላቸው ሰዎች ናይጄሪያ ውስጥ ወደሚገኙ 3 የድርጅቱ ቢሮዎች በብስጭት ቢተሙም የተወሰኑ ወንበርና ጠረጴዛ ከመሰባበርና ከጥቂት ኮምፒውተሮች በስተቀር ለማግኘት የቻሉት ነገር አልነበረም። ነገሩ ወደኋላ ሲጠነጠን ሲቢኤክስ የቻይና ቤጂንግ ኢኩዊቲ ኤክስቼንጅ የሚባል የቻይና ተቋም ስም አስመስሎ ነው የጀመረው። ለዚህም እንዲያግዘው የካናዳ ውስጥ የተመዘገበ የክሪፕቶ ኤክስቼንጅ መሆኑን የሚያሳይ የተጨበረበረ ሰነድ አዘጋጅቶ የነበረ ሲሆን ናይጄሪያ ውስጥም 3 ቢሮዎችን ከፍቶ እየሰራ ነበር። እነዚህ ነገሮች ሰዎችን በአቋራጭ ገንዘብ ለማግኘት ካላቸው ጉጉት ጋር ተዳምረው ይህ ሁሉ ሰው የመጭበርበሩ ሰለባ እንዲሆን እንዳደረገም ተነግሯል። ሊቢያ ተሰድጄ ያመጣሁትን $1500 ተነጠቅኩት ካለችው ሴት ጀምሮ ቤታቸውን ሽጠው እስከ ከሰሩ ሰዎች ናይጄሪያውያን ኡኡታ ላይ ናቸው። ዳሩ ጅብ ከሄደ ውሻ ጮኸ ከመሆን የሚዘል አይመስልም። የዚህን ያክል የተጋነነ ባይሆንም የፖንዚ ሲኪም ዜና ለኢትዮጵያውያንም አዲስ አይደለም።